ሰላም የሲፒ 99 ቤተሰቦች እንዴት ናችሁ? አላችሁ ወይ? ፒስ ናችሁ? በሐዋሳ 05 ቦታው የማይታወቅ ቦታ እንገኛለን። ይሄ ቦታ ከመከፈቱ በፊት ሲፒ አሻራውን እንዲያሳርፍ እዚህ ተገኝቷል። እዚህ የተገኙ የሲፒ 99 ቤተሰቦች መልእክት አለን። እስኪ ካሜራ አምጣ ፊታችን አቅርብ አሉኝ። መልእክታቸውን ከነሱ ጋር እንሰማለን። ተከተሉ። በጣም ይገርማል እየሰሩ ያሉት ስራ። እንግዲህ ቲሙ ይሄ ነው። ሁሉም ተመስጧል። ካሜራማኑ ወደ ሆስት ገብቷል። ምንም ማድረግ አይቻልም። እያንዳንዱን እየዞርን እንግዲህ ያላቸው መልእክት እንጠይቃቸዋለን። መጀመሪያ የሲፒ 99 አባላችንን ከሱ እንጀምራለን። እሺ ረዳረዳሱ ነው ይባላል። ጥያቄ አለን። ከገንዘብ ባሻገር ከዚህ ስራ ከዚህ ቲም ከዚህ ኢንቫይሮንመንት ምን ታተርፋለህ? ከገንዘብ ባሻገር ከሲፒ 9 የማተርፈው አንድነትን፣ መተሳሰብን፣ ተባብሮ መስራትን እና ረጅም ተስፋ ይዘን አዲስ ለውጥ ለማግኘት መጣራችንን ሁሌ ማራለው። ደግሞ ወደ ለውጥ ጎዳና እንሄዳለን። ይመቻችሁ። እንግዲህ እየሰማችሁ ነው። ከገንዘብ ባሻገር ያለውን ጥቅም ያለውን ፕሮፊት ከነሱ ምን ይመስላል የሚለውን እየጠየቅን እየዞርን አምና ይሆናል። እናመሰግናለን። ረዳረዳስ እናመሰግናለን። አንቺ እሺ፣ ወደ ቀጣዩኛው ሜምበራችን ደግሞ እንሄዳለን። ሳሚ እሺ፣ ራስን አስተዋውቅልን። እኔ ሳሙኤል እባላለሁ። ሙራል አርቲስት ነው። ጥያቄ አለን። ከገንዘብ ባሻገር ከሲፒ 99 ምን ታተርፋለህ? ከቲሙ ከህብረቱ ከስራው ከቲሙ ቤተሰባዊነትንና መከባበርን፣ ከስራው ደግሞ ሞር ኮኔክሽን እና የተሻለ ጥራት። ኦኬ እናመሰግናለን። ይመቻች። ሰብስክራይብ እያደረጋችሁ ሲጀመር ወደ ሌላኛው ሜምበራችን ስሙ ደግሞ እሱም የሱን ሐሳብ የሱን ሰሙ የስራ ሰው ያስብሻል እየተዝናና ቫይብ እያደረገ ነው የሚሰራው። እንግዲህ እንደምታዩት ጥያቄ አለ ለአንተ። ምን ነበር? ጠይቁኝ የፈለጋችሁት። እሺ የመጀመሪያ ጥያቄችን ስም ማን ነው? ራስህን እስኪ ለሰፊው ማህበረሰብ አስተዋውቅ። ስሜ ኢስያቅ እባላለሁ። እሺ ሙራል አርቲስት ነኝ። ከዚህ ከሲፒ 99 ቲም አንደኛ ከቲሙ ሲቀጥል ደግሞ ከህብረቱ ከገንዘብ ባሻገር ምን ታተርፋለህ? ምን ጥቅሞች ታገኛለህ? ሞር ከቲሙ ማተርፎ በጣም ደስ ይላል። ያለው ፍቅር መተጋገዙ አለ። በግሩፕ ስንሆን ፓወር ይኖረናል እና አሁን አንድ ሰው ማድረግ ማይችለውን በግሩፕ ስንሆን በጣም በሰፊው ማድረግ እሺ እና በጣም ደስ ይላል። እሺ እናመሰግናለን። አዲስ ዩቲዩባችንን ሰብስክራይብ እንዲያደርጉ ምከርልን እስኪ። ሲፒ 99 የምትወዱ በጣም ደስ የሚልና ፍቅር የምታይበት ስራ ስለሆነ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁ። ሌላኛው ሜምበራችን ጋር ደግሞ እየደረስን ነው። ስራ ይዟል መሰለኝ። ቅርታ እንዴት ነህ? አለን። ራስን ታስተዋውቅልናለህ ለኦዲየንሶቻችን? ዮናታን ዮሐንስ እባላለሁ። እሺ ዮናታን፣ ሲፒ 99 ውስጥ ስትቆይ ስትኖር ስትሰራ ከገንዘብ ባሻገር ምን ተጠቅመሃል? ምን አትርፈሃል? ሲፒ ውስጥ ያው ብዙ ሰው ታገኛለህ፣ ራስን ታሳድጋለህ፣ ኮሚኒኬሽን አለ፣ ከብዙ ሰዎች ጋር ኔትወርኪንግ ትጀምራለህ፣ ኔትወርኪንግ ታሰፋለህ። ፕሮፌሽናል የሆንክ ስትሄድ በቃ ራስ ፕሮፌሽን ደስ እያለ ይመጣል። ክሬቲቪቲ አለ፣ ብዙ ነገር አለ። አሪፍ ነው። ይሄንን ለሚመለከቱ ኦዲየንሶቻችን አዲስ ቻናላችንን ሰብስክራይብ እንዲያደርጉ አትመክርልን? እመክራለሁ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእኛንም ስራዎች በስፋት ይመልከቱልን። እናመሰግናለን። በጣም እናመሰግናለን። እናንተም ደግሞ እንዴ ናማይ ተከተሉ ሄዳችን አንዴ
እባክህ ወንድማችን እና እንጂ ኧረ እየሰራን ነው። አንተን የቀራኸውና ራስህን አስተዋውቅና ጀምርልን። ሰላም ናትናኤል ንጉሴ ይባላል። እሺ ናትናኤል ንጉሴ ሲፒ 99 ውስጥ ስትኖር ስትሰራ ስትቀባስ በዚህ ሁሉ ጊዜ ውስጥ ከገንዘብ ባሻገር ምን አትርፈሃል? ምን ተጠቅመሃል? በዚህ ህብረት ውስጥ በመኖር አሰራር መንትሮች ማወቅ፣ ማኔጅመንት ምናምን ማወቅ፣ ሰው ማኔጅ እንዴት ይደረጋል፣ ፋይናንስ ሪሶርስ ምናምን ማኔጅመንት ማወቅ። ሁለተኛ በደንብ ኮሚኒኬት ማድረግ ከሰዎች ጋር ምናምን አውትጎይንግ መሆንና የሄዱ ማውራት ምናምን ሰው መፈለግ ምናምን ክላይንት ምናምን። ሶስተኛ ደግሞ ፕላን ማለት ከፐርሰናል ላይፍ አልፎ እቅድ፣ ስራ ምናምን ነገር ክሊሪ ፕላን ማለት። እሺ ለዚህ አዲስ እየመጣ ላለው ዩቲዩብ አካውንታችን ኦዲየንሳችን ምን ታስተላልፋለህ? ሰብስክራይብ እንዲያደርጉ እንዴት ነው ትነግራቸው? በምን አይነት ትነግራቸው? ይከረበታል። እንዳያችሁት የሲፒ 99 ሜምበሮች በሚገርም ሁኔታ በዛ ውስጥ ያለውን የህብረታቸውን ጥቅም አስረድተውናል፣ ነግረውናል። ሰው በህብረት መስራት ይካል እንደሆነ በህብረት ውስጥ ደግሞ የሚገኙ ጥቅሞችን በዚህ ቪዲዮ እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ ደግሞ ያባበዱ ስራዎችን ይዤላችሁ እመጣለሁ። ይሄንን የሲፒ 99ን የዩቲዩብ ገጽ ሰብስክራይብ እያደረጋችሁ እንድትቆዩን በአክብሮት ጠይቃችኋለሁ። መልካም ጊዜ